ዛሬ ትኩረታችንን የምናደርገው ጫጩቶቻችሁን በእርባታ ወቅት እንዴት በአግባቡ መመገብ እንዳለባችሁ ይሆናል። ጫጩቶቹ ጤናማና ጠንካራ ሆነው እንዲያድጉ ማድረግ ይኖርብናል። የምግብ አስተዳደር በጥራትና በብዛት ላይ ማተኮር አለበት። አንድ አሳዳጊ ጫጩቶቹ ጥሩ እድገት ሲኖራቸውና በተገቢው ጊዜ ለገበያ ሲደርሱለት ጥሩ ትርፍ ያገኛል። ለመጀመሪያዎቹ 4 ሳምንታት የጫጩት መኖ ይጠቀሙ። ከዚያ በኋላ ወደ ማሳደጊያ መኖችን መሸጋገር ይችላሉ። ሁልጊዜ የመኖውን ጥራት ይፈትሹ። ሻጋታ፣ እርጥበት ወይም ተባይ መኖር የለበትም። ከፍተኛ ጥራት ያለው መኖ መጠቀም አስፈላጊ ነው። ይህም ጫጩቶቹ ጤናማና ጠንካራ እንዲሆኑ ያደርጋል። አንዳንድ ጊዜ አሳዳጊዎች ዋጋው ረከስ ያለ መኖ በመጠቀም ገንዘብ የሚያተርፉ ይመስላቸዋል። ነገር ግን ጫጩቶቹን ለመመገብ ብዙ መኖ ስለሚያስፈልጋቸው ለመኖ ብዙ ገንዘብ ያጠፋሉ። ምግቡ ከፍተኛ ጥራት ያለው መሆኑን ለማረጋገጥ የተመረተበትን ቀን፣ ጊዜው የሚያበቃበትን ቀን፣ የባች ቁጥርና ይዘቱን ከመኖ ከረጢት ላይ መመልከት ይኖርቦታል። አስቀድሞ የመመገቢያና መጠጫ እቃዎችን በተገቢው ርቀት ማስቀመጥና ማሰራጨት መጨናነቅ እንዳይፈጠር ያግዛል። ይህም ሁሉም ጫጩቶች ምግብና ውሃ በቀላሉ እንዲያገኙ ይረዳል። ለ50 ጫጩቶች አንድ መመገቢያና አንድ መጠጫ መጠቀም ይኖርቦታል። ያሉት የመመገቢያና መጠጫዎች ብዛት በምስሉ ላይ ከሚታየው ያነሰ ከሆነ ተጨማሪ ያስፈልጎታል። መመገቢያዎቹን 1/3 ብቻ በሚሆን መጠን ይሙሉ። ጫጩቶቹ ምግባቸውን ሲጨርሱ መመገቢያውን በነበረበት መጠን መልሰው ይሙሉት። ይህም አስፈላጊ የሆኑ ቫይታሚኖችና ጠቃሚ ንጥረ ነገሮች የያዘው መኖ በመመገቢያው ላይ እንዳይከማች ይከላከላል። ብክለት እንዳይከሰት የመመገቢያና መጠጫ እቃዎችን ቢያንስ በቀን 2 ጊዜ ያጽዱ። የቆሸሹ እቃዎች የጫጩቶቹን የመጠጣትና የመመገብ ፍላጎት በመቀነስ ለበሽታ ተጋላጭ ያደርጋቸዋል። ብዙ ጫጩቶች ዝም ብለው የሚሽከረከሩና የማይመገቡ መሆናቸውን ካስተዋሉ ተጨማሪ መመገቢያዎች መጨመር ይኖርቦታል። ጫጩቶቹ በተለይም በመጀመሪያው ሳምንት ውስጥ ምግብ በቀላሉ ማግኘት አለባቸው። መኖ ለጫጩቶቹ ይበልጥ ተደራሽ ለማድረግ ቀላሉ መንገድ ጋዜጣ ጉዝጓዝ ላይ በማንጠፍ የተወሰነ መጠን ያለው መኖ በማስቀመጥ ነው። በጋዜጣው ላይ ብዙ መኖ ማስቀመጥ የለባችሁም። ብዙ መኖ የሚቀመጥ ከሆነ ተደፍቶ ለብክነት ይዳረጋል። በመጀመሪያዎቹ 2 ሳምንታት ውስጥ ጫጩቶቹ የሚመገቡትን መኖ መገደብ የለቦትም። መኖ ተደራሽ ሲሆን የተሻለ እድገትና ተመሳሳይ መጠን ይኖራቸዋል። ይህም የመሸጫ ጊዜያቸው ሲደርስ የተሻለ ትርፍ እንድታገኙ ይረዳል። በ30 ቀናት የእርባታ ቆይታ ወቅት በአማካኝ ለአንድ ጫጩት 1 ኪሎ ግራም መኖ መበጀት ያስፈልጋል። ጫጩቶቻችሁ ተመሳሳይ የሆነ እድገት እንዲኖራቸው ባላቸው የእድገት መጠን መሰረት ትልቅ፣ መካከለኛና ትንሽ አድርጎ መመደብ ያስፈልጋል። ይህ በሁለተኛው ሳምንት ውስጥ መጀመር ያለበትና የዕለት ተዕለት ተግባር ሊሆን ይገባል። ይህ ተግባር በጫጩቶች መካከል የሚኖረውን የምግብ ሽሚያ በመቀነስ አነስተኛ መጠን ያላቸውን ጫጩቶች ለመደገፍ ይረዳል። ጫጩቶቹን ባላቸው የእድገት መጠን የመመደብ ስራ የዕለት ተዕለት ተግባር ያድርጉ። በተጨማሪም በየሳምንቱ የሰውነት ክብደታቸውን መለካት ያስፈልጋል። ይህም እድገታቸውን ለመከታተልና በተገቢ መልኩ እያደጉ መሆናቸውን ለማረጋገጥ ይረዳል። ጫጩቶቹን በተገቢ መልኩ መመገብ ለተሻለ እድገትና ትርፋማነት ያበቃል። ስለተከታተሉ እናመሰግናለን። በቀጣይ ጤናማ ዶሮዎችን እንዴት ማሳደግ እንደሚቻል ተጨማሪ ምክር ለማግኘት ይከታተሉን።